How are you? How are you? How are you? I'm fine, thank you. I'm fine, thank you. How are you? ስሜ ለምለም ደስታ ይባላል። የተወለድኩበት እርቦሬ ነው። በእርቦሬ ብሔር ሴቶች አይማሩምና ለመጀመሪያ ጊዜ እድል ገጥሞኝ እንድማር እድል የተሰጠኝ ለኔ ነበር። በጣም ደስ ብሎኛል። እኔ ወደ ቱርሚ ሆስቴል ስመጣ በጣምም ልጅ ነበር። ይሄን እድል የመማሩን ቻንስ አግኝቼ መምጣቴ በጣም ከሴቶች ከተማሩ ሴቶች ተርታ መሰለፌ በጣም ደስ ብሎኛል። የኛ ቤተሰብ ስላልተማሩ ትልቅ ሊሆን ይችላል እና ምናልባት እዛ አካባቢ አንቺ ምናልባት ምን ሐሳብ አለሽ? ምናልባት እነዚህ ሰዎች እንዴት አድርገን ነው አሁን ወደ እንደው ጎልማሳ ጋር አካባቢ ቢማሩ የሆነ ለውጥ ምናምን ይመጣ ይሆን? ምንድነው ሐሳብ ያለሽ? ሴት ልጅን ማስተማር ህብረተሰብን መለወጥ ነው። ሴት ልጅን ማስተማር ህብረተሰብን ማስተማር ነው። ሴት ልጅን ማስተማር ኋላ ቀር የሆኑትን በሴት ልጆች ላይ የሚከሰቱ በጾታዊ ጥቃት ሆነ በተለያዩ ነገሮች ሴቷ ናት ሰለባ የምትሆነውና ከዛ ሁሉ ነገር ሴት ልጅን ቢያስተምሩ ሴት ልጅ ብትማር ያን ሁሉ የሆነ የሚቀረፍ ነገር ያለ ይመስለኛል። ይቀረፋልም ደግሞ መሰረተ ልማቶች ባይሟሉ እንኳን የሆነ እኛ ተነሳሽነቱ ካለን ሴት ልጆችን ወደ ትምህርት ቤት ማምጣት መቻል አለብን። ልባርጉ የቀድሞ ትውስታ ሁሉ እየመጣ ነው። የቀድሞ ትውስታዎች ሁሉ እየመጡብኝ ነውና እንግዲህ ልጅ ሆኜ እዚህ ስመጣ ምንም ትምህርትን ማላቅ ደግሞ በአዲስ ህይወት ነበር ወደዚህ ስመጣ የነበረው። አሁን ወደ ሆስቴሉ ሲገባ በዚህ በፊት የወንዶች ነበር፣ ይሄ ደግሞ ወደዚህ የምግብ ቤት ነበር። በዚህ ሳይድ ደግሞ የዶርሚተሪዎችና የሴቶች ነበርና አሁን ቀጥታ የሚመራችሁ ወዴት ነው? ወደ ዶርሜ እየመራኋችሁ ነውና ተከተሉኝ እስቲ እናንተም። ይሄ እንግዲህ እንደምታዩት ይሄ እኔ ዶርም ነበር። እንግዲህ እዚህ ውስጥ ነው የተማርኩት። በሆስቴል ውስጥ ተጠልዬ ሲያድግ እዚህ ነበር እየተማርኩ የነበረው። እነ ጸጋዬ ግንባሬ እና አሸብር ኪዳኔ እነሱ ነበሩ እዛኔ ሲያግዙንም የነበሩ ዶርሚተሪዎች የነበሩት እነሱ ናቸው። ሴት እናቶች አሉ እነ ፍቅርቴ እነ ወርቄ ብዙዎች አሉ። ብቻ እነ እጅጋየው እነ አማረች ባትኖርም እንኳን እጅጋየው አለች። እነሱ በጣም እየረዱን ነበረ። እንግዲህ ይሄ የኔ ዶርም ነው እንደምታዩት። ወንዶች ርቆ መማር ይችላሉ። የትም ስንት ኪሎ ሜትርም ቢሆን ሩቅ ኪሎ ሜትርም ሄዶ መማር ይችላሉ። ግን ሴቷ ያን ቻንስ አታገኝም። ሄዳ ሩቅ ቦታ ለመማር ሴት ልጅን እርቦሬው ከራሱ አያርቅም። ምን ቢባል ትጠፋለች የሚል እምነት ስላለው ማለት ነው። እቺ ልጅ ሄዳ ሩቅ ቦታ ተመራ በዛው ትጠፋለች፣ በዛው ትቀራለች የሚል አስተሳሰብ ስላለባቸው ሴት ልጅን አይልኩም። ካላኩ ደግሞ ሴት ልጅ ትምህርትን አታገኝም ማለት ነው። ለዛ በዛው አካባቢ ላይ መጠለያን ሰርቶ መሰረተ ልማቶችን አስፋፍቶ ሆስቴል ሰርቶ እንድጠለዩበት ማድረግ አንዱ መፍትሄ ነው ብዬ ወስዳለሁ። ለሴቶች ብቻ ተከፍቶ የሚሰራ ትኩረት ተሰጥቶ መንግስት መስራት ያለበት ሆስቴል ይሰራ በጣም አሪፍ ነው። ሴቶች ሙሉ አፍ ሞልቶ መናገር አይችሉም። ልጆቻቸውን እንኳን ልጆቻችን ናቸው የማለት መፍት ያላቸው አይመስለኝም። የአርቢቶ አደር ሴቶች ልጆች ያባት ናቸው።
ትውልድ እንጂ ልጆች አባት ናቸውና ልጆቿን በድፍረት እኔ አስተምራለሁ ማለቱ በጣም ከባድ ነው። እንኳን ለራሷ በህብረተሰቡ መሀል ሴቶችና ወንዶች ተቀላቅለው አብረው ስብሰባዎችን የተለያዩ ነገሮች የልማታዊ ስብሰባዎች ቢኖሩም እንኳን ሴቶችና ወንዶችን ለብቻ ነው እንጂ ሴቶችና ወንዶችን አንድ ላይ አምጥቶ የማነጋገሩ ነገር ወይም አንድ ላይ የማሰባሰቡ ጉዳይ በጣም ክፍተት ያለ ይመስለኛል። ይህ ምን ቢባል ሴቷን ዝቅ አድርጎ ስለሚያዩት ነው፣ ቦታ ስለማይሰጧት ነው። ይሄ ምንድነው ያሳደረው? ባህሉ ነው ይሄን ያሳደረው፣ ተጽዕኖ ነው ባህሉ ያመጣው ተጽዕኖ እንጂ ሰው በራሱ ያመጣ ከዚህ በፊት ሲወርድና ሲዋረድ የመጣው ባህል ስለሆነ ለሴት ልጅ ምን ያህል ዲግሪም ዶክተርም ሆና ትምጣ በአርቢቶ አደር ማህበረሰብ ዝቅ ተደርጋ ነው ሴት የምትታየውና ቅድሚያ እንኳን የሆነ እንግድነት እንኳን ቢሄዱ ቅድማ ለወንዱ ነው የሚሰጠው። ለሴቷ ቅድማ የሚሰጥ ሰው የለምና ሴቷን ይህን ያህል ነው አርቢቶ አደሩ ዝቅ አድርጎ የሚያ ይሄ ደግሞ በምን ይቀርፋል? በትምህርት እንቀርፈዋለን። በአንዳንድ ግንዛቤዎች ምሳሌ የተማሩትን ምሳሌ በመሆን ደግሞ አንዳንድ ሴቶችም ሆኑ ወንዶች የተማሩት አሪያ መሆን አለበት። አሪያ መሆን መቻል አለባቸው። ራሳችንን ህብረተሰባችን መቀየር የምንችለው ራሳችንን መለወጥ የምንችለውና በእኛ ያልተለወጠ ነገ ማንም መጥቶ ሊለውጥልን አይችልም። Is education bad or good? Timirtan fayyaba balla. Education is bad. She said education is bad. It's not good. Is education good or bad for you? Fayyaba balla. Education is bad. Wang uba kabong ang Ameriko. Ese mela eka koita. Yama kosha mamma tanda. Mega sede, ai sede ba argarro tamarte. Balo ma sedo me ekatamosa ma eka nyorto. Mega tamarte. Chiamalo a dirta sede, urte sede nyorto malo. Halo ba sunata. Ese mega era kakonda. ሴቷ በራሷ ለራሷ ያሳደረችው ተጽዕኖ ነውና እኔ ሀፍት ነኝ። ሀፍት ብትሆንም እንኳን አብራ ከተማረችው ጋር ብትጋባ ሀፍት መሆኑ አይቀርም። ያው ተጋብታም ትምህርቷን ጨርሳ ተጋብታ ሀፍት ልትሆን ትችላለች። ጥሎሽ ልጣልላት ይቻላል ማለት ለቤተሰቦቿ ሊሰጥ ይችላል። ቱምባሆች፣ ማር፣ ጥሎሽ የሚከፍሉ ከፍቶች፣ ፍየሎች አይቀርባትም። ግን አፈናቅጣ ተማርኩኝ ብላ የተወሰነ አሉንታዊ አስተሳሰቦችን ይዛ በቁንጽል ትምህርት ተምሬያለሁ በማለት ደግሞ የሚያፈናግጡና ወደ ከተማ የሚገቡት እነዛን ደግሞ ሴት ልጆችን እኛ የተማርን አካላት መገሰጽ መመለስ አለብን። she's Kariwancho. She's Kariwancho. She is a midwife. This one is Aiko Guduri. The Morning Star የሞርኒንግ ስታር የህፃናት ማደጎ ያለው አሁን ሞርኒንግ ስታር ዝቱርሚ ውስጥ ነው ህፃናትን ያሳደገ ያለ ነው። አሁን እሱም እንደዚህ ልክ እንደ ሆስቴል አበጃጅቶ ተማሪዎችን ያስተማረ የተቀበለ ያለ ወንድም ነው። እቺ ይሄ ሙዳ ዋንጮ ይባላል። በቀይ አፈር ይገኛል በነጸማይ። እቺ ደግሞ ጎይቲ ዋንጮ ትባላለች። ፌደሬሽን ነው ያለችው፣ ፌደራል አሁን ያለችው በዛ ነው ያለችውና እኚህ ሁሉ ጓደኞቻችን ናቸው። እንግዲህ ከቦታ ወደ ቦታ ከፍቶቻቸውን ይዞ በሚንቀሳቀሱበት ሰዓት አንዳንድ መሰረተ ልማቶች አሁን በየቦታው መንግስት ብዙ ገንዘብ አፍስሶ ያሰራቸው መሰረተ ልማቶች እየቀሩ ሙቭ ያደረጉ ነውና እዛው ትቷቸው ይሄዳሉ። ሌላ ቦታ ሲሄዱ ደግሞ ለልጆች ትምህርት ያስፈልጋል፣ ትምህርት ይፈልጋሉ። የቀድሞ ትምህርት ቤት የተገነባላቸውን ትቶ ሄደዋል። በድርቅ ምክንያት ነው፣ ወዶም ሳይሆን አንዳንድ ተገደው የሚሄዱበት እንትኖችም አሉና ለከፍት ስሉ ለጤንነታቸው ስሉ የግድ ይንቀሳቀሳል አርብቶ አደሩና። ስለዚህ ያው ካርኩለሙ በራሱ በደም አድርጎ ማየት ያስፈልጋል። ከማህበረሰቡ ጋር አታችን ወይ ይገናኛል ወይ። ስለዚህ እኛ አርብቶ አደር አካባቢ ነው ለመናገር ሞባይል ናቸው ማለት ተንቀሳቃሽ ናቸውና ስለሚንቀሳቀሱ ፖሊሱ በራሱ ያን ሁሉ ያካተተ መሆን መቻል አለበት። ስፔሲፊክ የሆነ ማለት የተለየ የሆነ ቦታ የሚንቀሳቀሱበት አካባቢ ከሆነ ያን ሞባይል የሆነ ትምህርት ቤት ሞባይል የሆነ ትምህርት ቤት በራሱ ቢዘጋጅ ጥሩ ነው። ድርቅ አካባቢ ልጆቻችን ይዞ ሊሄድ ይችላልና ያን ፖሊሱ በራሱ
ጥናት ይፈልጋል። በተለይ እንደ አርብቶ አደር አካባቢ ማየት ብቻ በጣም ጥሩ ነው የሚል ሀሳብ አለ። Thank you. Thank you. In the how are you? 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 Good morning, student. Good morning, student. Good morning, student.